በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ የትንሣኤው ምስጢር የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁል ጊዜ የሚበዛላችሁ ሁኑ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሕግህ የሚያስጠነቅቅ፣ ትእዛዝህ የሚቀርጽ፣ ምክርህ የሚያበራ፣ ምስክርህ የሚያጸና እግዚአብሔር እናመሰግንሃለን። ዙፋንህ ተቀናቃኝ፣ ስልጣንህ አልጋ ወራሽ፣ ሕልውና ተተኪ የሌለበት እግዚአብሔር ብርሃን ሆይ እናመሰግንሃለን። ልቡ ያሳተውን፣ ስሁት ያንሸራተተውን፣ ከሃዲ ያጨለመበትን፣ ጓደኛ ያጠፋውን ወደ ራስህ የምትመልስ ብርሃን እግዚአብሔር ሆይ እናመሰግንሃለን። የነበሩት ባንተ የኖሩ፣ የሰነበቱት ባንተ የከረሙ፣ ያረጁት ባንተ ብዙ ያዩ፣ አለሁ ያሉት ባንተ ሞትን የተሻገሩ ብርሃን እግዚአብሔር ሆይ እናመሰግንሃለን። የአብርሃም ጋሻ፣ የዮሴፍ መጠጊያ፣ የኢዮብ ምርኮ፣ የሙሴ በትር፣ የዳዊት ወንጭፍ፣ የጴጥሮስ ሀገር፣ የጳውሎስ ካሳ አንተ ነህና ብርሃን እግዚአብሔር ሆይ እናመሰግንሃለን። መንገድህ የቀና በርህ የተከፈተ ዕድልህ እልፍ የሆነ ፍቅርህ ሁሉን የሚያቅፍ እጅህ ሁሉን የሚዳስስ ብርሃን እግዚአብሔር እናመሰግንሃለን። ለአለቆች ሥልጣናቸው፣ ለነገሥታት ህለተ ወርቃቸው፣ ለመኳንንት የዳኝነት ቃላቸው፣ ለከበሩት ክብራቸው ብርሃን እግዚአብሔር ሆይ እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በል። በፈሰሰው ንጹሕ በሚሆን ደም ከበደላችን ከኃጢአታችን አቤቱ እጠበን። የሕዝብህን አለቆች፣ የአገር መሪዎችን፣ በምድር ላይ ያሉ አስተዳዳሪዎችን፣ በመልክህና በአምሳልህ የፈጠርከውን የሰው ልጅ በስምህ የተጠራውን የክርስቲያንን ማኅበር ሁሉ አቤቱ ይቅር በል። የሁሉ ጌታ እግዚአብሔር ሆይ ቤትህን እንድታስበው አገልግሎትንም እንድታለመልም ከአደባባይ ቃልህ እንዳይነጥፍ አገልጋዮችህም ተስፋ ቆርጠው ከመንገድ እንዳይወጡ እረኞችም ዝለው በጎችን ከመመለስ እንዳይታክቱ ቤትህን ዛሬ እንድታስብ አቤቱ እንማልድሃለን። ጌታ እግዚአብሔር ሆይ የካህኑን ጉልበት እንድታበረታ ለሚዘራውም ዘርን እንድትሰጠው በሩቅ ያሉትን ለሚጠራውም ወንጌላዊ አቅምና ብርታት እንድትሆነው ምርኮ በቤትህ እንዲበዛ የሚድኑት ዕለት ዕለት እንዲጨመሩ የካዱት ወደ እምነት
የጠፉት ወደ አሚነ ሥላሴ እንዲመለሱ አቤቱ ጌታችን ሆይ እንማልድሃለን። የሁሉ ብርሃን እግዚአብሔር ትውልድን ሁሉ በቸርነትህ እንድታስበው በትውልዱ ላይ ያለውን የሞት ሸክም ሁሉ አንተ እንድታነሳው የትውልዱን ተስፋ እንድታለመልም ሞት ሞት የሚሸተውን ትውልድ በሕይወት መዓዛ ወደ ራስህ እንድታቀርበው በምድሪቱ ላይ የሰለጠነ ትውልድንም ሊቆርጥ የወጣ ሁሉ በስምህ አፍሮ እንዲመለስ ለትውልድህ ብርሃንን እንድታሳየው ነገንም ብሩህ እንድታደርግለት ከክፉ መንፈስ ከአጋንንትም ቁራኛ ነፃ እንድታወጣው አእምሮውንም ያንተ የክብር አደባባይ ልቡንም የክብር ዙፋንህ እንድታደርገው ስለ ትውልዳችን አቤቱ እንማልድሃለን። ጌታ ሆይ ያዘነው ብዙ ነው። ስለ ምሕረት ታላቅነት እህቱን፣ ወንድሙን፣ እናት አባቱን አጥቶ ያዘነውን፣ ንብረቱ ተወርሶ ነፃነቱ ተነፍጎ ያዘነውን፣ ከአገሩ ተባሮ በደጅ ተቆልፎበት ያዘነውን፣ ዘርቶ ባለማጨዱ ነግዶ ባለማትረፉ ደክሞ ባለመመስገኑ ያዘነውን ዛሬ አጽናኝ መንፈስህን እንድትልክለት አቤቱ እንማልድሃለን። ምክር ለጠፋባቸው ለምድር ገዢዎች በጎ ምክርን ለሰው ሕይወት የሚሆነውን ለምድር ልምላሜ የሚያመጣውን ነገን የሚያፈካውን ምክር እንድትልክላቸው ከርኩሳን መናፍስት ከክፉዎች ከነ አኪጦፌል ምክርም ደግሞ ጉባኤያቸውንና ሸንጓቸውን ሁሉ እንድትታደግ የሚመክሩት ምክር ሁሉ አንተ የፈጠርከውን ሰውን የሚያከብር ለአንተም ምስጋና የሚያመጣ ትውልድንም የሚያሻግር እንዲሆን አቤቱ እንማልድሃለን። ጌታ እግዚአብሔር ሆይ ትንሣኤን ለሚናፍቁ ሁሉ ትንሣኤን እንድትሰጣቸው በኀጢአት የወደቁ በቀቢጸ ተስፋ የወደቁ በጭንቀት የወደቁ በክህደት የወደቁ በስህተት በኑፋቄ የወደቁ ከሃይማኖት ስተው የወደቁ ሁሉ ዛሬ በትንሣኤ ኃይል ከእነርሱ ጋር እንድትሆን አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ ጉባኤያችንም በመንፈስ ቅዱስ በረከት እንድትባርክ ማዳንህም ከእኛ ጋር እንዲሆን አቤቱ እንማጸንሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን ሁሉ በቸርነትህ እንድታስብልን ይሄ ቀን የልምላሜያቸው ይሄ ምሽትም ደግሞ የጸሎታቸው መልስ እንዲሆን አቤቱ እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የትንሣኤው ምስጢር የሚል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አሸንፎ መነሳቱ ለክርስቲያኖች ሁሉ የእምነታቸው፣ የተስፋቸው፣ የብስራታቸው፣ የሰላማቸው መሰረት ነው። የጌታችን የኢየሱስ ክርስቶስ ትንሣኤ ብዙ ምስጢራትን ያዘለ በብዙ ምስጢራትም የተንቆጠቆጠ ነው። የክርስቶስን ትንሣኤ ስናስብ መብልና መጠጥን ሳይሆን ለሕይወታችን ለዘላለማችን የተረፈልንን ነገር ማሰብ አለብን። በጌታችን በኢየሱስ ክርስቶስ ትንሣኤ የተረጋገጠ ተስፋን አግኝተናል። ይህን ዘመን ስናየው ትንሹም ትልቁም በተስፋ መቁረጥ የተመታበት ዘመን ነው። በምድር ላይ የሚታየው
ከሰዎች አንደበት የሚሰማው ነገር ሁሉ ተስፋ የሚሰጥ አልሆነም። ብዙዎች ተስፋ በመቁረጥ አዝነው ተቀምጠዋል። ብዙዎች ተስፋ በመቁረጥ ሞትን ብቸኛ አማራጭ አድርገዋል። ገና ይህንን ዓለም እያወቁ ከዚህ ዓለም ጋር እየተግባቡ ያሉ ወጣቶች ሳይቀር የተስፋ መቁረጥ ድምፅን እያሰሙ ነው ያሉት። በምድር ላይ ታላላቅ ህመሞች አሉ። የምጥ ህመም፣ የአጥንት ስብራት ህመም በምድር ላይ ከፍ ያለ ህመም ነው። ከነዚህ ህመሞች በላይ ተስፋ መቁረጥ ትልቅ ህመም አለው። ብዙዎች ተስፋ ይሰጡናል፣ ተስፋቸውን ያጥፉብናል። የጌታችን የኢየሱስ ክርስቶስ ትንሣኤ የተረጋገጠ ተስፋን የሰጠን ነው። እርሱ የሰጠን ተስፋ ታመህ እንደሆነ ትድናለህ፣ አጥተህ እንደሆነ ታገኛለህ፣ ወድቀህ እንደሆነ ትነሳለህ የሚል ሳይሆን በሞትህ ላይ ሕይወት ይለመልማል የሚል ነው። ከሞት ትነሳለህ ብሎ ማንም ተስፋ እስከ ዛሬ ድረስ አልሰጠንም፣ ወደፊትም ሊሰጠን አይችልም። በሞት ላይ የነገሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ባሻገር ያለውን ሕይወት ያሳየናል። በክርስቶስ ያመነ በሥጋ ይሞታል፣ በነፍሱ ግን አይሞትም። ሁል ጊዜ እንደምንናገረው ሁለት ጊዜ የተወለደ የሚሞተው አንድ ጊዜ ነው። አንድ ጊዜ የተወለደ የሚሞተው ሁለት ጊዜ ነው። ሁለት ጊዜ የተወለደ ዳግም ልደትን ያገኘ በወልድ ውሉድ የተባለ እርሱ የሚሞተው አንድ ሞት የሥጋን ሞት ነው። አንድ ጊዜ የተወለደ ግን ዳግም ልደትን ያላገኘ ግን የሚሞተው ሁለት ጊዜ ነው። በሥጋም በነፍስም የሚሞት ነው። እኛ የእግዚአብሔር ልጆች ነን። የጌታችን የኢየሱስ ክርስቶስ ትንሣኤ ልጅነታችን የተረጋገጠበት ነው። ጽኑ የሆነ ተስፋን የተቀበልንበት ነው። ተስፋ በምድር ላይ ያለው ትርጓሜ ሊሆንም ላይሆንም ይችላል የሚል ነው። ተስፋ ግን በእግዚአብሔር ዘንድ ያለው ትርጓሜ ይሆናል፣ ይፈጸማል፣ ይከወናል የሚል ነው። የተረጋገጠ ተስፋን በምድር ላይ ማግኘት ከባድ ነው። የተረጋገጠ ተስፋ ግን በጌታችን በኢየሱስ ክርስቶስ ትንሣኤ ተገኝቷል። የጌታችን የኢየሱስ ክርስቶስ የትንሣኤውን ምስጢር ቢያንስ 30ውን ማየት አለብን ብለን 10ሩን አይተናል። ዛሬ 11ኛውን እንቀጥላለን። የጌታችን የኢየሱስ ክርስቶስ ትንሣኤ መቃብርን አፍ ያዘጋ ነው። በዘመናት ሁሉ የሰው ልጆች ብዙ ገደሎችን በሩጫ ተሻግረዋል። ብዙ ገደሎችን በበረራ መሳሪያዎች ተሻግረዋል። ትንሽ የሆነችዋን የመቃብርን ጉድጓድ ግን መዝለልና መሻገር አልቻሉም። መቃብር ጥበበኞችን ውጧል፣ ነገስታትን ውጧል፣ ባለጠጎችን ውጧል። የሰው ልጅ አእምሮ ፍጹም ለሞት ተገዝቷል። ብዙ የሚመራመሩ የሰው ልጅን ከማህፀን ውጭ እንኳ ሳይቀር እንዲጸነስ እንዲወለድ የሚደክሙ የምድር ጠቢባን
የሞት መድኃኒት ለመስራት ግን እስከ ዛሬ ጉባኤ አልተቀመጡም። ለቀልድ እንኳ መነጋገር አልቻሉም። ለምን ስንል የሰው ሁሉ አእምሮ ለሞት ተገዝቷል። የሞትን ስልጣን የሻረ የመቃብርን አፍ ያዘጋ የጌታችን የኢየሱስ ክርስቶስ ትንሣኤ ነው። መቃብርን ዘለዓለማዊ መኖሪያችን ያላደረገ ፈርሰን በስብሰን እንደማንቀር የትንሣኤ ተስፋ የሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሰው ልጅ ጥንቱንም ሲፈጠር ለሕይወት ነው የተፈጠረው። ሞት በኋላ የመጣ ዕዳ ነው። ሞት ለሰው የስህተት ምርጫ የተከፈለ ደሞዝ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ ሰውን ወደ ጥንተ ተፈጥሮ የመለሰ ነው። የመነሳት ዓላማው መኖር ነው። ስለዚህ ክርስቶስ ትንሣኤ ነው። ክርስቶስ ሕይወት ነው። አንድ ቀን የሞተው ሥጋችን ከመቃብር ተነስቶ ለዘለዓለም በመንግሥተ ሰማያት ከመላእክት ጋር እየዘመረ ይኖራል። የጌታችን የኢየሱስ ክርስቶስ ትንሣኤ ዛሬ ላይ ትንሣኤ ልቡና የሚሰጠን፣ ነገ ላይ ደግሞ ትንሣኤ ሥጋን የሚያጎናጽፈን ነው። ትንሣኤ ልቡና ምንድን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን ማወቅ ነው። ትንሣኤ ልቡና ማለት ምን ማለት ነው? ለሞተልን ጌታ መኖር ነው። ትንሣኤ ልቡና ማለት ምን ማለት ነው? መራራውን ከጣፋጩ መለየት ነው። የክርስቶስ ትንሣኤ መቃብርን አፍ ያዘጋ ነው። የኛ ፍጻሜ እንደ ደመነፍስ እንስሳት በሞት የሚጠናቀቅ አይደለም። እንደ እጽዋትም ተቆርጠው እንደሚደርቁት መጨረሻችን እንደዚህ አይደለም። በነፍሳችን ብቻ ሕያዋን የምንሆን ሥጋችንም ፈርሶና በስብሶ የሚቀር አይደለም። ትንሣኤ የተዘጋጀው የተዋጀውን ሥጋችንን ለማክበር ነው። ይሄን ሥጋ ክርስቶስ ስለሞተለት ፈርሶና በስብሶ አይቀርም። የክርስቶስ ትንሣኤ መቃብርን አፍ ያዘጋ ነው። ለዘመናት ሁሉ ሲነገር የኖረው እስር ቤት በር አለው፣ መቃብር ግን በር የለውም የሚል ነው። ዛሬ ግን በክርስቶስ ትንሣኤ መቃብር በር አግኝቷል። 12ኛ የትንሣኤው ምስጢር ሙሉ ተፈጥሯችን የዳነበት ነው። እርሱ ያልተዋሃደውን አላዳነውም፣ የተዋሃደውንም አዳነው በማለት አባቶቻችን እንደገለጡት ሥጋችንን ተዋህዶ ሥጋችንን አድኖታል። ነፍሳችንን ተዋህዶ ነፍሳችንን አድኗታል። በጽንሰቱ ጊዜ እንደሆነው በትንሣኤ ሆኗል። ሙሉ ተፈጥሯችን የዳነበት ነው የክርስቶስ ትንሣኤ። ሥጋችን ተስፋ ትንሣኤን አግኝቷል። መቃብር መጨረሻው እንደማይሆን ቃል ተገብቶለታል። ክርስቶስ በኩር ሆኖ ተነስቷል። እርሱን መስለን ደግሞ እኛ እንነሳለን። ስለዚህ የክርስቶስ ትንሣኤ ሙሉ ተፈጥሯችን የዳነበት ነው። እግዚአብሔር ከፊል አዳኝ አይደለም። እግዚአብሔር ሙሉ አዳኝ ነው። ሥጋችንንም ነፍሳችንንም የሚያድን አምላክ ነው። ስለዚህም በሥጋ በመቃብር ላሉት መቃብር ወርዶ ትንሣኤን ሰበከላቸው። በአካለ ነፍስ በሲኦል ለተጋዙት በአካለ ነፍስ ሲኦል ወርዶ ነፃነትን አወጀላቸው። 13ኛ
የትንሣኤው ምስጢር የለውጥ ኃይል ነው። ይቺ ዓለም ከጅምሯ እስከ ዛሬ የኃይል ጥገኛ ናት። ዓለምን የሚያንቀሳቅሱ ብዙ ኃይላት አሉ። ያለ ኃይል የሰው ሕይወት ከባድ ነው በምድር። ሌላ ኃይል ደግሞ አለ፣ የማፍቀር ኃይል። ሌላ ኃይል አለ፣ ራስን የመግዛት ኃይል። ሌላ ኃይል አለ፣ ተስፋ የማድረግ ኃይል። ሌላ ኃይል አለ፣ የለውጥ ኃይል። ሰውን ዕድሜ አይለውጠው፣ ሰውን ዕውቀት አይለውጠው። ሰውን የሚለውጥ ክርስቶስ ነው። ያ ኃይል በትንሣኤው ተገልጧል። ስለዚህ ትንሣኤ የለውጥ ኃይል ነው። በስጋው ላይ የበላይ መሆን ያቃተው፣ ምኞቱ ሁል ጊዜ የሚቆጣጠረው፣ በኃጢአት አንጋሽነት የዲያብሎስ እስረኛ የሆነው በትንሣኤው ኃይል ዛሬ ነፃ ይወጣል። የትንሣኤውን ኃይል ከዕለታዊ ክርስትናችን ጋር ስንለማመደው የድል ሰራዊት እንሆናለን። እግዚአብሔር የማይቆጠብ ኃይልን በትንሣኤው በኩል ለቋል። በምድር ላይ የተገለጹ 3 የእግዚአብሔር ኃይላት አሉ። የመጀመሪያው ዓለም ካለመኖር ወደ መኖር የመጣበት ኃይል ነው። ሁለተኛው ዓለም ከመኖር ወደ አለመኖር የሚለወጥበት ኃይል ነው። ሶስተኛው የትንሣኤው ኃይል ነው። ይህ ዓለም ከመጣበትና ከሚያልፍበት ኃይል በላይ የትንሣኤው ኃይል ይበልጣል። የትንሣኤው ኃይል ራሱን ፈታኙን ዲያብሎስን ድል የነሳ የኃጢአትንም ራስ የቀጠቀጠ ነው። ለእግዚአብሔር የምንኖረው እግዚአብሔር በሚሰጠን ኃይል ነው። ያ ኃይል በትንሣኤ የሚገኝ ነው። ትንሣኤውን ባሰብን ጊዜ ሕሊናችን ለኃጢአት ተሸናፊ አይሆንም። ትንሣኤውን ባሰብን ጊዜ ከፈታኙ ዲያብሎስ የሚረዳን እግዚአብሔር እንደሚበልጥ ይገባናል። 14ተኛ የትንሣኤው ምስጢር ታሪክ ሳይሆን አሁናዊ ነው። ታሪክ ሳይሆን አሁናዊ ነው። በክርስትና ሕይወት ውስጥ ነገረ እግዚአብሔርን እንደ ትላንት አሳልፈን እንደ ነገ የምንጠብቀው አይደለም። ነገረ እግዚአብሔር አሁን ነው። የትንሣኤው ኃይል፣ የትንሣኤው ብርሃን ታሪክ አይደለም። ትንሣኤን የምናከብረው ትንሣኤያችንን ለማሰብ እንጂ ታሪክን ለመዘከር አይደለም። ትንሣኤ አሁናዊ ነው። ክርስቶስ ዛሬ ተነስቷል። ያ የትንሣኤ ኃይል እኔን ዛሬ ለእግዚአብሔር ለመኖር አቅም ሊሰጠኝ ይችላል። ይሄ የትንሣኤ ኃይል ሕመምተኞችን ይፈውሳል፣ ድውያንን ይቀሰቅሳል፣ ሐዘንን፣ ጨለማን ይገፋል፣ የደከሙትን ያበረታል፣ በክርስቲያኖች መካከል የመተሳሰሪያ ገመድ ይሆናል። የትንሣኤው ኃይል አሁን ነው። የሚበርድ ኃይል፣ የሚደክም ኃይል፣ ነበር የሚቀጸልለት ኃይል አይደለም። አሁናዊ ብርታት ነው። ወጣትነታችን በጉልምስና ጉልምስናም በእርጅና እየተለወጠ እየደከምን እንሄዳለን። በትንሣኤው ኃይል ግን ከብርታት ወደ ብርታት እንሸጋግራለን።
የትንሣኤው ኃይል አማኞች ኃይላቸውን የሚያድሱበት ነው። እሳታቸው ሲጠፋ እንደገና የሚያቀጣጥሉበት ነው። ለእግዚአብሔር ለመኖር ብርታትን የሚቀበሉበት ነው። አንድ ወታደር ለመንግስቱ የሚዘምተው በግል መሳሪያው አይደለም፣ መንግስቱ በሚሰጠው ትጥቅ ነው። እግዚአብሔርን የምናገለግለው እርሱ በሚሰጠን ኃይልና ጸጋ ነው። እግዚአብሔር የሰጠንን ትእዛዝ እንፈጽመው ዘንድ ኃይል ልኮልናል። ይሄ ኃይል በትንሣኤው ተለቋል። ይህንን ኃይል ወደፊት የምንጠብቀው አይደለም። ይሄ ኃይል አሁናዊ ነው። 15ኛ የትንሣኤው ምስጢር እምነትና ተስፋ ነው። ትንሣኤው እምነት ነው። ትንሣኤው ተስፋ ነው። መነሳቱ እምነታችን ነው። የክርስቶስ መነሳት እምነታችን ነው። የኛ መነሳታችን ደግሞ ተስፋ ነው። ክርስቶስ ልክ እንደተነሳው እኛም እንነሳለን። እርሱ በገዛ ኃይልና ስልጣኑ ተነስቷል። እኛ ደግሞ በእርሱ ኃይልና ስልጣን እንነሳለን። ለሞት በነበረን ብቃት የመነሳት ችሎታ የለንም። የሰው ልጅ ለመሞት ብቁ ነበረ ያለማንም አጋዥ። ለመነሳት ግን ኃይለ ኢየሱስ ያስፈልገዋል። ስለዚህ ትንሣኤው እምነታችን ነው። ከእምነት መሰረቶች ከአዕማድ ምስጢራት አንዱ ነው። ትንሣኤው ተስፋችንም ነው። እንነሳለን። ሞተን ፈርሰን በስብሰን አንቀርም። እንነሳለን ብለን እናምናለን። እምነታችን የተመሰረተው በዚህ ላይ ነው። 16ኛ የትንሣኤው ምስጢር 16ኛ በመገኘት ሞትን መቃብርን ያፈራረሰበት ነው። ልብ አድርጉ። ክርስቶስ በተገኘበት ሁሉ ድል አለ። እርሱ የእኛን ሥጋ በመልበስ ሥጋችንን አከበረው። በበረት በመወለድ ውርደታችንን ካሰው። ወደ ግብፅ በመሰደድ ለስደታችን መመለስን አደለው። በመጠመቅ ልጅነታችንን እንደምናገኝ አስገነዘበን። በሞቱ ሞታችንን ድል ነሳው። በትንሣኤው ትንሣኤያችንን አረጋገጠው። በዕርገቱ የነፍሳችንን አድራሻ ጠቆመ። በመቀመጡ የዘላለም ቤታችንን አረጋገጠ። በመመለሱ የተበተነው ሁሉ እንሰበሰባለን። እርሱ በመሞት ሞትን አሸነፈ። ወደ መቃብር በመውረድ መቃብርን ባዶ አደረገ። ወደ ሲኦል በመውረድም ሲኦልን በዘበዘ። ትንሣኤው ይሄ ሁሉ ምስጢር የተካተተበት ነው። 17ኛ የትንሣኤው ምስጢር የአዲስ ሕይወት ጅማሬ ነው። የተለመደውን ኑሮ ለመኖር ክርስቲያን አልሆንም። ብዙ ሰው ተፈጥሮዬ ነው ልለውጠው አልችልም፣ ጠባዬ ነው ልቀይረው አልችልም ይላሉ። ክርስቲያን የሆነው ጠባያችንን ለማጸደቅ አይደለም። ክርስቲያን የሆነው አመላችንን ሕጋዊ ለማድረግ አይደለም። የክርስቶስን መልክ ለመልበስ ነው። የትንሣኤው ኃይል የአዲስ ሕይወት ጅማሬ ነው። አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ ርዕዮተ ዓለምን እናገኛለን። እንደ ቀደመው
እንዳስተዳደጋችን እንዳዳበርነው ሕይወት ለመኖር እርሱን ለመድገም ክርስቲያን አልሆንም። ክርስትና እኔነትን የሚያስጥል ወደ መልክዓ ኢየሱስ የሚያደርስ ነው። 18ኛ የትንሣኤው ምስጢር የሥላሴ ኃይል የተገለጠበት ነው። በትንሣኤው የተገለጠው የሥላሴ ኃይል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ልብ አድርጉ፣ በመስቀል ላይ የሞተው ወልድ ነው። ፍቅሩን ገለጠ የተባለው ግን አብ ነው። መሞት ለወልድ በለበሰው ሥጋ የራሱ ግብር ነው። ፍቅርን መግለጥ ግን የሥላሴ ነው። የሞተው ወልድ ነው፣ የተገለጠው የሥላሴ ፍቅር ነው። የአብ ፍቅር፣ የወልድ ፍቅር፣ የመንፈስ ቅዱስ ፍቅር ነው። መዳናችን ሥላሴያዊ ነው። አንዳንድ ሰዎች ኢየሱስ ብቻ ብለው ሲናገሩ እንሰማለን። ሰባሌዎሳውያን ኦንሊ ጂሰስ ተብለው የሚጠሩት ኢየሱስ ብቻ የሚሉ ናቸው። የእኛ ግን መዳናችን ሥላሴያዊ እንደሆነ እናምናለን። ልብ አድርጉ፣ መጽሐፉን ስንገልጠው እግዚአብሔር ከሙታን አስነሳው ይላል። በሌላ ስፍራ ላይም መንፈስ ቅዱስ አስነሳው ይላል። ራሱ ወልድም ይህንን መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ ይላል። አብም አስነሺ፣ ወልድም አስነሺ፣ መንፈስ ቅዱስም አስነሺ ተብለዋል። መሞት ለወልድ በለበሰው ሥጋ የራሱ ግብር ነው። ማስነሳት ግን አንድ የሥላሴ ስልጣን ነው። የሥላሴ አንድ ስልጣን ማስነሳት ነው። መሞት ግን በለበሰው ሥጋ የክርስቶስ መገለጫ ነው። ስለዚህ ትንሣኤው የሥላሴ ኃይል የተገለጠበት ነው። ጥምቀትን ስናየው የክርስቶስ ሞትና ትንሣኤ የምንተባበርበት ነው። ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት ነው። የምንጠመቀው ግን በአብ በወልድ በመንፈስ ቅዱስ ስም ነው። ለምን? መዳናችን ሥላሴያዊ ስለሆነ። ይህን ዓለም እንዲያድን እግዚአብሔር አብ ልጁን ላከ። ልጁ የእኛን ሥጋ ለብሶ በመስቀል ላይ ድህነትን ፈጸመ። መንፈስ ቅዱስ ይህንን ምስክርነት ለእኛ አደረሰ። መንፈሳችንን አግዞ ለማመን አበቃን። መዳናችን ሥላሴያዊ ነው። እኛ የተወለድነው ከሥላሴ ነው። አንዳንድ ሰዎች ኢየሱስም የእግዚአብሔር ልጅ እኔም የእግዚአብሔር ልጅ ነኝ ይላሉ። ፍጹም ስህተት ነው። ኢየሱስ የተወለደው ከአብ ነው። እኛ የምንወለደው ከሥላሴ ነው። የኢየሱስ ልጅነት የባህሪ ነው፣ የእኛ የጸጋ ነው። የኢየሱስ ልጅነት ከአብ ጋር እኩያነት ነው። የእኛ ልጅነት ግን የፍጡርነት አድራሻ ነው። የኢየሱስ ልጅነት የሚሰገድለት ነው። የእኛ ልጅነት ሰጋጅ ነው። ዛሬ የምንሰማቸው መጽሐፍ ቅዱስን ይዘናል የሚሉ እንዲህ ብለው የኔም ልጅነት የኢየሱስም ልጅነት አንድ ነው ብለው ሲናገሩ እንሰማለን። ፍጹም ስህተት ነው። ፍጹም ስህተት ነው። ከሥላሴ ተወልደናል። ልጅነታችንም የጸጋ ነው። ትንሣኤው ይህን አረጋግጦልናል። የትንሣኤው ምስጢር 19ኛ የሃይማኖታችን
መሰረት ነው። ትንሣኤ ባይኖር ኖሮ ክርስትና አይቆምም ነበረ። ትንሣኤ ባይኖር ኖሮ አሳ አጥማጆች፣ የገሊላ ገበሬዎች እነ ጴጥሮስ ወደ ቀደመ ስራቸው ይመለሱ፣ ደቀ መዝሙርነታቸውን ይተው ነበረ። ጴጥሮስ የቁልቁሊት የተሰቀለው በእርግጥ ክርስቶስ ስለተነሳ ነው። ምክንያቱም ውሸት ለሆነ ነገር ሕይወቱን የሚሰጥ ማንም የለም። ክርስትናችን የተመሰረተው በትንሣኤው ላይ ነው። እኛ ስለ ሞተው ክርስቶስ ብቻ አይደለም፣ ስለ ተነሳው ክርስቶስም እንናገራለን። ብዙ የአሕዛብ ሃይማኖቶች አምላካቸው ገዳይ እንደሆነ ይናገራሉ፣ በዚህም ይመካሉ። የእኛ አምላክ ግን የሞተልን ነው። በባህሪው የማይሞት በባህሪ መለኮቱ የማይሞት ፍቅሩን ለመግለጽ ግን የእኛን ሥጋ ለብሶ የሞተ ነው። ክርስትናችንን ድንቅ የሚያደርገው የማይሞተው አምላክ የእኛን ሥጋ ለብሶ በመሞቱ ነው። 20ኛ የትንሣኤው ምስጢር ኃጢአት ድል የተነሳበት ነው። መቼም በየጊዜው የምድር ጠቢባን፣ ልዑላን፣ ነገስታት፣ ኃያላን፣ ባለጠጎች ነውራቸው ተጋለጠ ወጣ ሲባል እንሰማለን። አገርን የገዙ ሰዎች ራስን መግዛት አቅቷቸው እንገነዘባለን። ሰው በራሱ ላይ፣ በምኞቱ ላይ፣ በኃጢአት ላይ የበላይ መሆን ሲያቅተው እናያለን። በምድራዊ ኃይልና ፈቃድ ኃጢአትን ማሸነፍ አይቻልም። ትንሣኤው ግን ኃጢአት ድል የተነሳበት ነው። የኃጢአት ራስ የተቀጠቀጠበት ነው። ለእግዚአብሔር ለመኖር ለዓለም ጀርባችንን ለመስጠት አቅም ያገኘንበት ነው። 21ኛ ክርስቶስ በሦስተኛው ቀን ተነሳ። ክርስቶስ የተነሳው በሦስተኛው ቀን ነው። ዓርብ ሰርክ ላይ የተቀበረው ክርስቶስ እሁድ እኩለ ሌሊት ላይ ከሞት ተነስቷል። ሞትን አሸንፎ ተነስቷል። በሦስተኛው ቀን ከሞት ተነሳ። ገደልነው ያሉት ሁሉ አፈሩ። እርሱ ግን ወደ ገዳዮቹ አልሄደም። ሞች አልቀረሁም ተነሳው አላለም። የተነሳው ለብሽሽቅ አይደለም። የተነሳው ለጠላቶቹ ኃይሉን ለመግለጥ አይደለም። የሚወዱትን በጸሎት የሚጠብቁትን ሐዋርያቱን ለማጽናት የክርስቲያን ቤተሰብን አዲስ ዓለምን ለመመስረት ነው። ክርስቶስ በሦስተኛው ቀን ተነስቷል። 22ኛ በገዛ ስልጣኑ ተነሳ። የሞተው በፈቃዱ ነው። የተነሳውም በስልጣኑ ነው። ሞት ይዘው ዘንድ መቃብርም ያፍነው ዘንድ አልቻለም። ጠባቂዎችም ትንሣኤውን ማስቀረት አልቻሉም። ትንሣኤውን ለማሳበድ የተነሰነሰው የገንዘብ ማስታወቂያም አልሰራም። እርሱ በዝግ ማኅፀን በድንግልና እንደተወለደ ሁሉ በሕቱም መቃብር በተዘጋ መቃብር ሞትን አሸንፎ ተነስቷል። ከእናቱ ከቅድስት ድንግል ማርያም ማኅተመ ድንግልናዋን ሳይገስስ በፍጹም ድንግልና የተወለደው መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል
ክርስቶስ ተነስቷል። የተነሳውም በገዛ ስልጣኑ ነው። 23ኛ የትንሣኤው ምስጢር የጽድቅ መሰረት ነው። ጽድቅ ምንድን ነው? በእግዚአብሔር ፊት የምንታይበት መንፈሳዊ መልክ ነው። ይሄ መልካችን ተሰብሮ ነበረ። ትንሣኤው ጽድቃችንን አረጋገጠ። ትንሣኤው ኃጢአት ሐሰተኛ ያሰኘንን እኛን የጽድቅ ልጆች አሰኘን። ትንሣኤው ከተሰደድንበት ገነት እንደገና ለመግባት ሕጋዊ መብት ሆነን። ትንሣኤው የቅድስና ኃይላችን ነው። ለጎረቤታችን በዙሪያችን ላለው ዓለም በጎ ማድረግ እርሱ ቅድስና ይባላል። የዛ ኃይላችን ነው። በራስ ወዳድነት በተጠላለፈው ዓለም ውስጥ የሚቆረስ ፍቅርን ለማሳየት ትንሣኤው ኃይል ሆኖናል። 24ኛ ትንሣኤያችንን ያረጋገጠ ነው። የክርስቶስ ትንሣኤ ትንሣኤያችንን ያረጋገጠ ነው። የክርስቶስ ትንሣኤ እውነት ነው። የእኛም ትንሣኤ እውነት ነው። ክርስቶስ በኩር ሆኖ ተነስቷል። ተከታይ ሆነን እኛ እንነሳለን። ይሄ ዝማሬያችን ነው። ይሄ ቃለ ስብሃታችን ነው። የምስጋናችን ቃል ነው። የትንሣኤ ልጆች ነን። ቀቢጸ ተስፋ የሞት ፍርሃት የለብንም። ኑሯችን ዓላማ፣ ሞታችን አድራሻ አለው። ይህን ያረጋገጠልን ትንሣኤው ነው። 25ኛ የትምህርቱና የተግባሩ የመጨረሻ ፊርማ ነው። በጽንሰት የእኛን ሥጋ በመልበስ የጀመረው የማዳን ጉዞ የተጠናቀቀው በትንሣኤ ነው። ትንሣኤው የትምህርቱ፣ የተአምራቱ፣ የተግባሩ፣ የቤዛነቱ የመጨረሻው ፊርማ ነው። እነሳለው ያለው ትምህርቱ እውነት የሆነበት ነው እና አልዓዛርን አስነስቶ ምስጋናን የተቀበለው የሰው ዘር በሙሉ እንደሚነሳ በትንሣኤው ያረጋገጠበት ነው። ብዙ ተአምራትን በመዋዕለ ሥጋዌው ፈጽሟል። ከተአምራት የሚበልጥ ተአምር ከሞት መነሳት ነው። 26ኛ አምላክነቱና ሰውነቱ የተገለጠበት ነው። መለኮት በባህሪው አይሞትም። ሥጋም ብቻውን በችሎታው አይነሳም። መለኮት በለበሰው ሥጋ ሞተ። ሥጋም በተዋሃደው መለኮት ተነሳ። ተዋህዶ ሁሉም ሀብቱ የጋራ የሚሆንበት ነው። የሥጋ ሀብት ሞት ነው። የመለኮት ሀብት ደግሞ ሕያውነት ነው። በተዋህዶ መለኮት የሥጋን ሞት ገንዘቡ አደረገ። የፍቅሩ መግለጫ አደረገው። ሥጋም ደግሞ መለኮትን ተዋህዷልና ሞትን አሸንፎ ተነሳ። አምላክነቱና ሰውነቱ የተገለጠበት ትንሣኤ። በሥጋ የሞተው በመለኮቱ ሕያው ነው። 27ኛ የክርስትና የመሰረት ድንጋይ የተጣለበት ነው። የክርስቶስ ትንሣኤ ልብ አድርጉ። 12 ሐዋርያትን ወይም 120ውን ቤተሰብ አስተማረ። ከሞት ከተነሳ በኋላ ግን 8,000 ማህበረ እስጢፋኖስ ተመሰረተ። 8,000 አባል ያለው ክርስትና ከኢየሩሳሌም ሰማርያ፣ ከሰማርያ አንጾኪያ፣ ከአንጾኪያ ቁስጥንጥንያ፣ ከቁስጥንጥንያ ሮም ደረሰ።
ክርስትና በመላው ዓለም የናኘው በትንሣኤው ነው። ክርስቶስ ባይነሳ ኑሮ ክርስትና በዓለም ላይ አይነግስም ነበረ። የሚደንቀው ብዙ ሃይማኖቶች የተስፋፉት በሰይፍ ነው፣ በመግደል ነው፣ በማስፈራራት ነው። ክርስትና ግን በሞተልን ጌታ ምድርን ሁሉ የወረሰ ነው። በእርሱ ያመኑ ሁሉ ሲገፉ ደማቸው ፈሷል። እየሞትን የበዛንበት ነው ክርስትና። የሰማዕታቱ ደም ለክርስትናው ዘር ፍሬ ነው የሆነው። ሰማዕትነቱ ሁሉ ክብረት ያገኘው ክርስቶስ በመነሳቱ ነው። ክርስትና ሁሉ የመዳን መንገድ የሆነው ክርስቶስ በመነሳቱ ነው። 28ኛ የራሱን ትንሣኤ በአልዓዛር ትንሣኤ እንደገለጠ የእኛን ትንሣኤ ደግሞ በእርሱ መነሳት አሳወቀን። ክርስቶስ እንደሚነሳ ሲናገር ደቀ መዛሙርቱ በሥጋ መነሳትን መገንዘብ አልቻሉም። ስለዚህም የ4 ቀን ሬሳ አልዓዛርን ከሞት በማስነሳት በሳምንቱ ደግሞ ክርስቶስ ሞቶ እንደሚነሳ ተግባራዊ ትምህርት ሰጣቸው። የአልዓዛር መነሳት ክርስቶስ እንደሚነሳ ለደቀ መዛሙርቱ ማሳያ ነበረ። በእርግጥ አልዓዛር ቢነሳም እንደገና ሞቷል። ዳግም ሞት ላይ ይዘው የእግዚአብሔር ልጅ ኢየሱስ ክርስቶስ ተነስቷል። ወገኖቼ ይሄ ቀላል ነገር አይደለም። ዓለምን ያስገበሩ እነ እስክንድር፣ እነ ናቡከደነጾር፣ እነ ቄሳር እነዚህ ሁሉ ሞት ጨምድዶ ይዟቸዋል። እስከ ዛሬም አልለቀቃቸው። ክርስቶስ ግን ከሞት ተነስቷል። የሃይማኖት መሪዎች በሙሉ ሞት ይዟቸዋል። ክርስቶስ ግን መቃብሩን ባዶ አድርጎ ተነስቷል። 29ኛ የትንሣኤው ምስጢር 29ኛ የትንሣኤ ኃይል ለሁሉና ሁልጊዜ ነው። ክርስትናን የምንኖረው በትንሣኤው ኃይል ነው። ይሄ ደግሞ ለተመረጡ ሰዎች የተሰጠ አይደለም፣ ላመኑ ሁሉ ነው። እርሱ በሚሰጠን ኃይል እናምናለን፣ እንቀደሳለን፣ እናገለግላለን፣ የትሩፋት ሥራ እንሰራለን፣ ለሌሎች እንቆረሳለን። የትንሣኤው ኃይል አንዳንድ ጊዜ የሰንበት ቀን የበዓላት ቀን አይደለም፣ ሁል ጊዜ ሕያው ነው። የትንሣኤው ችቦ ላይጠፋ ተለኩሷል። የክርስትናው ፍም ላይከስም ተቀጣጥሏል። ልብ አድርጉ፣ ሞት ገደባችን አይደለም። ጨካኝ ነገሥታት በሞት ሊያስፈራሩን አይችሉም። ሰማዕታት ሁሉ በሰይፍ ፊት፣ በተራቡ አንበሶች ፊት፣ በፍላት ፊት በድፍረት የተጋፈጡት የክርስቶስ ትንሣኤ ያስገኘላቸውን ነገር ስላወቁ ነው። ሞት በጠባዩ የሚያስፈራ ነው። የክርስቶስ ትንሣኤ ግን የሞትን ግርማ የገፈፈ ነው። ስለዚህ በሞት ፊት የዘመሩት ቅዱሳን የትንሣኤውን ኃይል ተሞልተው ነው። 30ኛ የአዲስ አካል መገኛ ነው። ክርስቶስ ሲነሳ ከመሞቱ በፊት የነበረውን ያንን አካል ይዞ ነው የተነሳው። ይሄ አካል ግን ከሞት በፊት እንደነበረው ያለ አካል አይደለም፣ የትንሣኤ አካል ነው። እኛም ከሞት ስንነሳ አዲስ አካል እንለብሳለን። የትንሣኤ አካል ይባላል። የማይታመም
የማይሞት የማይደክም የኃጢአት የፍትወት ትግል የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስን የሚመስል አዲስ አካል እንለብሳለን። ዛሬ ጽድቅን እያየን ኃጢአትን እንረግጣለን። በጎነትን እየተመኘን ክፉ እንሆናለን። የትንሣኤው አካል ግን የኃጢአት ፈተና የሌለበት አካል ነው። ያን ጊዜ ነው እግዚአብሔርን በሙሉነት ደስ የምናሰኘው። ያን ጊዜ ነው የእግዚአብሔርን ልጅ በአማን የምንመስለው። ትንሣኤው ካስገኘልን ምስጢር አንዱ የአዲሱ አካል መገኛ ነው። ክርስቶስ በትንሣኤው ብርሃን ሕይወታችንን፣ ቤተሰባችንን፣ ሀገራችንንና ዓለማችንን ሁሉ እንዲጎበኝ እንጸልያለን። ክርስቶስ ተነስቷል፣ በእውነት ተነስቷል። በእነዚህ 50 ቀናት በመላው ዓለም ያለ ክርስቲያን ሲገናኝ ሰላምታው ክርስቶስ ተነሳ፣ በእውነት ተነሳ እያለ ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን እያልን ነው ሰላምታ የምንለዋወጠው። ክርስቶስ በታላቅ ኃይልና ስልጣን ተነሳ። አሰሮ ለሰይጣን፣ ሰይጣንን አሰረው። አግዓዞ ለአዳም፣ አዳምን ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ከመጀመሩ ከዛሬ ጀምሮ ሰላማችን፣ ደስታችን የምድር ነገስታት ርዕዮት፣ አስተዳደር፣ የኢኮኖሚው ከፍና ዝቅ ማለት አይደለም። ደስታና ሰላማችን የተነሳው ኢየሱስ ክርስቶስ ነው። ሰላማችን የተመሰረተው በዓለም የነዳጅ ዋጋ ላይ አይደለም። ሰላማችን የተመሰረተው በተባበሩት መንግስታት ድርጅት ውሳኔ ላይ አይደለም። ሰላማችን፣ ደስታችን በክርስቶስ ትንሣኤ ላይ ተመስርቷል። ለተነሳው ጌታ ክብር ምስጋና ይሁን። አቤቱ እናመሰግንሃለን እንደ ቸርነት ይህን ጊዜ ይህን ሰዓት ስለሰጠህን፣ የትንሣኤ ምስክሮች ለመሆን ስላበቃህን በእውነት እናመሰግንሃለን። ጌታ ሆይ ትንሣኤ ኃይል ሕይወታችንን ዘመናችንን ሁሉ እንዲቆጣጠር፣ በትንሣኤ ብርሃን ጨለማ የሆነው ነገር ሁሉ እንዲገፈፍ፣ ሕዝቦች ሁሉ እውነትን እንዲያስተውሉ፣ አንተንም አውቀው እንዲያመልኩ እንጸልያለን። የትንሣኤ ኃይል ለአገልጋዮችህ ብርታት እንዲሆን፣ ላመኑ ሁሉ ጽንዓት እንዲሆን እንለምናለን። ጌታ እግዚአብሔር ሆይ እየወደቀች ያለችውን ዓለም፣ ተስፋ በመቁረጥ የተመታውን ትውልድ የትንሣኤ ኃይል እንደገና የሚያንሰራራ ብርታት እንዲሰጠው፣ የእንደገና ዕድል እንዲሰጠው፣ አዲስ ተስፋ ብሩህነትን እንዲያጎናጽፈው እንማልድሃለን። በሰጠህን ዘመን ሁሉ ስለ አንተ መመስከር የማያልቅ ሥራችን እንዲሆን እንማልድሃለን። በኢየሱስ ክርስቶስ በጌታችን በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን።